ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ያው እንግዲህ በዚህ ቻናል ላይ የተለያዩ አጫጭር ልብ ወለዶችን ግጥሞችን እና የተለያዩ ወጎችን እያቀረብን ነበረ። አሁን ደግሞ ዛሬ ደግሞ እንደው ከኔ መጽሐፎች ውስጥ የተወሰኑትን ላሳያችሁና እንግዲህ ገበያ ላይ ካገኛችኋቸው ገዝታችሁ እንድታነቡ። የመጀመሪያው መጽሐፍ ይሄ ነው። ሰው መሆን ይባላል። ልብ ወለድ ነው። ረጅም ልቦለድ ወጥ ልቦለድ ነው። እሱን ካገኛችሁት ገዝታችሁ አንብቡ። ሁለተኛው የግጥም መድብል ነው። በአያሌ ሌሊቶች የሚሰኝ ነው። በአያሌ ሌሊቶች ይሰኛል። ይህንም እንድታነቡት ጋብዛችኋለሁ። ሶስተኛውና አሁን በቅርብ የወጣው ደግሞ ጊዜ ሲያልፍ ይሰኛል። ጊዜ ሲያልፍ እንግዲህ ረጅም ልቦለድ ነው። እሱ በቅርብ የወጣ ነው። ይህን ገበያ ላይ ማግኘት ትችላላችሁ። ሁለቱን ግን ምናልባት ተወሰኑ ቦታዎች ላይ ነው ታገኙዋቸው የምትሉት። ለዚህ አሁን ደግሞ እንግዲህ አራተኛው አልቋል። እሱ ደግሞ እንግዲህ ስፖንሰር ከተገኘ በቅርቡ የሚወጣ ይሆናል ማለት ነው። እንግዲህ የማሳተም ጉዳይ ትንሽ አስቸጋሪ ሆኗል፣ ግን እንደ አቅማችን እንታገላለን ወደ እናንተ ለማድረስ። እንግዲህ ከተገኘና ስፖንሰር ከተገኘ የሚታተም ይሆናል ነው። ዛሬ እንግዲህ ማለት የፈለኩት ይሄን ነው። ምናልባት ጊዜ ሲያልፍን ተወሰነ ነገር ልበልላችሁና ብታነቡት በጣም ጥሩ ነው። እንደ ጠበብ ካለችው የደሴቷ ሜዳ ላይ ከወዲያ ወዲህ የተዛለሉ የሚጫወቱ ህፃናት አልፎ አልፎ ይታያሉ። ጫጫታቸው ከሩቅ ይሰማል። ሁሉም ተመሳሳይ ጨዋታ የሚጫወቱ ነው የሚመስለው። ከነሱ ውጪ በደሴቷ ላይ ምንም አይነት ሰው ያለ አይመስልም። ዝም ጭጭ ያለ ነው። ለአዲስ ሰው በጣም ያስፈራል። ሰዎችን ሁሉ ምን ወሰዳቸው ያስብላል። እየቀረቡ ሲሄዱ የወፎች ጫጫታና ጦጣዎች ከዛፍ ዛፍ ሲዛለሉ ይታያሉ። ደስ የሚል መዓዛ ወደ አፍንጫ ሲመጣ ደሴቱ በብዙ አትክልቶችና አበባዎች እንደተሞላ ያስታውቃል። ኤልዛቤት ከጀልባ ወርዳ ቀጥታ ወደ ደሴቱ መግቢያ ስትገባ ጸጥታው አስፈራት። ያ የለመደችው ቦርቃ ተጫውታ ያደገችበት ቦታ አልመስልሽ አላት። አካባቢዋን ቃኘት እያደረገች አብሯት የመጡትን ሰዎች ጥላቸው ቀጭኗን መንገድ ተከትላ ወደ አያቷ ቤት አመራች። ከሩቅ ስትሰማቸው የነበሩ የህፃናት ጩኸት እየቀረባት መጣ። ልጅነቷን ወደ ኋላ መልሶ አስታወሳት። ልጅ እያለች የምትጫወተው ጨዋታ ወደ ኋላ መለሳት። ህፃናቱ ወደሚጫወቱበት ደርሳ ቆም ብላ አየቻቸው። እነሱ አላዩዋትም። ጨዋታቸውን ቀጥለዋል። ድሮ እሷና ጓደኞቿ የሚጫወቱትን ጨዋታ ነው አሁንም የሚጫወቱት። ገረማት። አብረሽ ተጫዋች የሚል ስሜት ከፋፋት። ግን ለዚህ እድሜው አልፏል። አንድ ህፃን ከጨዋታው ለማረፍ ወገቡን ይዞ እንደመቆም ሲል ኤልዛቤትን አያት። ደንገጥ ብሎ አተኩሮ ተመለከታትና ኤልዛቤትን መሆኗን ሲያረጋግጥ እየሮጠ ወደ እሷ መጣ። በኮልታፋ አፉ ኤልሲ እያለ። እሱን ያዩ ህፃናት ተከትለው አብረው እየተሯሯጡ መጡ። አንድ በአንድ አቀፏት። አንድ ባንድ አቅፋ ሳመቻቸውና ይዛላቸው ከመጣችው ከረሜላ ለሁሉም ሰጠቻቸው። ሁሉም በደስታ እያቀፉ ሳሟት። እሷም የነሱ ደስታ ተጋብቶባት እየሳቀች ለሁሉም ተስማ በሉ መጫወት ትችላላችሁ ብላቸው ወደ አያቷ ቤት አመራች። የአያቷ ቤት በድንጋይ ካብ ዙሪያውን የታጠረ ሲሆን ቤቱ ደግሞ በቀይ ሸክላ የተሰራ ነው። በጣም ያምራል። ሸክላውን እዛው ደሴቱ ውስጥ የሚሰራ ሲሆን አብዛኛው የደሴቲቱ ቤቶች በዛ ራሳቸው በሰሩት ዘመናዊ በሚመስል ቀይ ሸክላ የተሰራ ነው። ወደ ግቢው እንደገባች አያቷ ደጅ ላይ ተቀምጠው መድኃኒት እየቀመሙ አየቻቸው። አያቴ ብላ ናፍቆት በተሞላበት ቅላጼ ተጣራች። ድምፅ እንደሰሙ ዞር ብለው ወደ ሰሙት አቅጣጫ ተመለከቱ። የልጅ ልጁ ኤልዛቤት ነበረች። ደንገጥ ብለው ልጄ አሉ። አባባ ብላ የያዘችውን ቦርሳ ጥላ ሩጣ ባረጀ አካላቸው ላይ ተጠመጠመችባቸው። እሳቸውም ጎስቆል ባለ ጉልበታቸው ያላቸውን አቅም አሟጠው በናፍቆት አቀፏት፣ ተቃቀፉ። ደህና ነህ አባባ? እንዴት ነህ? ጤናህን? አለቻቸው አይናናቸውን እያየች። ናፍቆቷ ገጿ ላይ ያስታውቃል። ደህና ነኝ ልጄ፣ አንቺ እንዴት ነሽልኝ? ደህና ነሽ ልጄ ብለው
መልሷን ሳይሰሙ በይነይ ግቢ ወደ ቤት፣ ደክሞሽም ይሆናል፣ ምግብም ቅመሽ፣ እርቦሽም ይሆናል፣ በይነይ ብለው ቀድመው ወደ ቤት ገቡ። ኤልዛቤት አያቷን ሰላም ለማለት በሩ አካባቢ ጥላ የነበረውን የልብሷን ቦርሳ ተመልሳ ሄዳ አምጥታ ተከትላቸው ገባች። ቤታቸው ያው ጥላው ለትምህርት እንደሄደች ነው። የተቀየረ ነገር የለም። አያቷ ወደ ኩሽና ገብተው ጠዋት ያጠመዱትን አሳ ለመጥበስ እሳት ለማያያዝ ሲጀምሩ አያቴ እኔ እኮ አልራበኝም፣ ለኔ ብለህ ከሆነ ተው ብላ ተከትላቸው ወደ ኩሽና ገባች። ባይርብሽም የዚህ ደሴት አሳ አልናፈቀሽም? ባይርብሽ አያትሽ የጠበሰው አሳ አልናፈቀሽም? አሏት። ዞረው ሳያዋት እሳቱን እያያያዙ እሱስ ናፍቆኛል አያቴ፣ ያው አንተ እንዳትደክም ብዬ ነው እንጂ ብላ ዝም አለች። ልጄ መጥታ እንዴት ይደክመኛል ብለው ደስ በሚል ሽማግሌ ፈገግታ ፈገግ ብለው ዘወር ብለው ተመለከቷት። እሷም እንደመሳቅ ብላ ለመጥበሻ የሚያገለግሉ አንዳንድ ነገሮችን አገዘቻቸው። አያቷ የጠበሱትን አሳ በጣም ነበር የምትወደው። ገና ተጠብሶ ሳያልቅ ሽታው አወዳት፣ የመብላት ጉጉቷን ጨመረው። አራበኝም ብለው የነበረው ሆዷ በረሃብ ተናወጠ፣ ተረበሸ። እንዴት እንደዛ እንደሆነ ራሱ ገረማት። በቅርብ ልትመጣ አካባቢ ነበር ቁርሷን በልታ የመጣችው። ነገር ግን የአያቷ አሳ አሸነፋት፣ ለመብላት አጓጓት። ተጠብሶ እስከሚያልቅ ድረስ አላስችልሽ ያላት ሁሉ መሰላት። አያቷ በጥሩ ሁኔታ ጠብሰው ጨርሰው አብረው ወደ ሳሎን ተመልሰው የተጠበሰውን አሳ መብላት ጀመሩ። ጊዜ ሲያልፍ እንግዲህ ገዝታችሁ አንብቡት። ትንሽ ቅንጅብ ተደርጋ ነው የቀረበችላችሁ። እንግዲህ ሶስቱንም መጽሐፍ ካገኛችኋቸው አንብቧቸው።